እንዳተ እንግዲህ ያጎሳቆለችው ነው እየሄደች ያለችው ሰውየው በጣም ካሜራማን በደንብ ያሳለ ስለዚህ ነገሮችን በደንብ እንከተል ነው በደንብ መከተል መቻል አለብን ነገሮችን በደንብ እናያለን ማለት ነው እስቲ ነው እንግዲህ ካሜራማን ወደ መኖሪያ ቤታቸው እየሄዱ ነው መሰለኝ እስቲ ወዴት አካባቢ እንደሚሄዱ ነገሮችን በደንብ ለማየት እንሞክር ነው ካሜራማን ቀስ እያልክ ነው በደንብ እስቲ እባካችሁ ለዝናሽ ቶሎ በሉ ቶሎ ትምጣ እባካችሁ ይዛችኋት ነው እናንተ ቶሎ ቀላል እኮ አይደለም ልጅና አምጦ ወልዶ ለዚህ ማለት ከባድ ነው በጣም ከባድ ነው የወለደ ያውቃል ከባድ ነው እኔ እንዴት እንዳሳለፍኩት እኔ ቀንና ሌሊቱን እኔ ነኝ የማውቀው እና እግዚአብሔር ለምናቀው ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን እኔ ሜድበት አለስ ከመጣ ድረስ አደራ ብለኝ ሄደች እኔ ደግሞ እንደ አደራ ነበር መጀመሪያ የተቀበልኩት እሱ ግን 10 ጊዜ እናቴን አፈቀችኝ ነው የሚለው ምንድነው የሚለው በቃ ገብቷል አይደለ ከዛ ለሷ ስደውልላት ደግሞ የምትለኝ ምንድነው ልመጣ አልችልም ምናምን ነገር በቃ ልጄ ላንቺ አደራ ሰጥቻለሁ ሄጃለሁ ነው የምትለው ገብቷል ስለዚህ እናቱንም ላገናኙ አልቻልኩም እሱንም ለመንከባከብ በቃ እየከበደኝ ነው እንደዚህ ወስደውት ልጇን ያው ድምጽ የለ ምን የለ ልጅ እንዲጠፋ እየተባለ እንሰማለን እኮ እኔ ከስራዬ ሁኔታ ነው ምን ላድርግ ልጄ ለብቻው ጥዬ ገና ህፃን ልጅ ነው 9 ዓመት ልጅ ነው እንግዲህ እኔ ጠንክሮልኛል ብዬ ነው ያው ከሰፈር ልጆች ጋርም ሲመጣም ሲሄድም የጣልኩት እንግዲህ አጥንተው ይመስለኛል ብቻውን ሲሄድ ሲመጣ ያጠኑ ናቸው እኔ ምን ኖሮኝ ከኔ ይወስዳሉ እያንዳንዱ ነገር ግልጽ አድርገሽ ማትናገሪ ከሆነ እዚህ ሲጣርግ ይከልሻለሽ ልጁን ስታሰቃዩ እንደነበረ እኔም እዚህ ሲጣርግ ያሰቃይሻለሁ ተግባባን በጣም ነው ደስ ያለኝ በጣም ምንም ቃላት የለኝም ልጅን ያክል ጠፍቶ መሰቃየት በጣም ከባድ ነው የወለደ ያውቃል ከባድ ነው ለአንድ ቀንም ካጠገብ ግማሽ ደቂቃ እንኳን ሲርቅብ ምን ያህል ነው ውስጥ የሚጨነቀው አይደለም ለወራት ይቅርና ማለት ነው ልጄን አልጎዳውትም ከማንኛውም እናት እንደምታሳድገው ተቸግሬ ነው እንደውም ከማንኛውም እናት ይበል ተቸግሬ ነው ልጄን ያሳደግኩትኝ እኔ ሳልበላ ለልጄ እያልኩኝ ነው እና ይሄን ጉሊት እንደው መቸርቸር ከጀመርኩ ወዲህ ነው ትንሽ መቆምን የቻልኩትኝና ብዙ ነገር ሆኛለሁ ትላንትና ጥሎኝ ጠፋባ ዛሬ ላይ መጥቶ ልጄ እንዴት ጠፋ ልጄ ለምን ጠፋ እንዲያርክሽ እንዲሆነሽ መባል የሌለበትን ነገር ነው የተናገረኝ አሁንም እኔ እሰጋለሁ በቃ እኔ እና አንዳንዴ ቲፕም ስለሚኖረው ክፍያውን ያለማየም ብቻ በቃ ሰርቫይቭ እንዳደረግ አግዞኝ ነበር ዛ የነበርኩበት ስራ እና በዛ መሃል ነው ከሱ ጋር የተዋወቅነው ያስፈራሩኛል የሆነች እንዲሁም ቀደም ያገኛታላ እሷን ትመታኛለች ታስፈራራኛለች ምግብ ስጪኝ ስላት በቀን አንድ ዳቦ ብቻ ነው የምትሰጠው አንድ ዳቦ ብቻ ነው የምትበላው ግማሾቹ ይሸጣሉ ግማሾቹ ወደ ክፍለ ሀገርም ወደ ምንም ይላካሉ ግማሾቹ ቻላቅ ብዙ ነገር እና እኔ ጋር የሚመጡትን ወይ ፎቶ ማንሳት አላቅም ባህሪያቸውን ሁኔታቸውን አጣርቶ ለዚህ ነገር ቢሆኑ ለዚህ ስራ ቢሆኑ ይያልኩኝ በቃ ማኔጅ ማድረግ ነበር የኔ ስራ ስዕል ብቻ ነው ያለበት ስዕል እሺ ከዛ እንትን ዳቦ ሁሌ ዳቦ ነው የሚቀመጠው ጧጧ ሲከፍቱና ከዛም ስናለክስ ደግሞ መጥተው እዚህ ጋር ቆንጥጠውን ይሄዳል
ለምን ታለቅሳላችሁ ብለው ነገርኩ። የኔ ስራ በቃ መሀል ላይ እንደተላላኪ ልጁን ከአንድ ወስዶ ወደ አንድ መውሰድ ነው። ገብቷል አይደለ? ቀጥሎ ስለሚፈጠሩ ነገሮች እኔ ኃላፊነት መውሰድ አልችልም። ምን ያርጓቸው አላውቅም። ግን በቃ አሁን ላይክ መጨረሻ ላይ እየሰራሁት በነበረው ስራ ላይ ብቻ ዲፕሊ ገብቼ ነበር። ያ ማለት ልጁን ባለሀብቶች ጋር እንዲሄድ ምናምን ያለውን ነገር ለማስፈጸም። በተረፈ ግን እኔ ሌላው ላይ በቃ ምንም ተሳትፎ አላደርግም። እንዳልከው ሊሆን ይችላል እኮ ግን ነጭ ነገር እንዳንተ ነጭ ፈረንጅ ለፈረንጅ ሰጣቸው እነሱን ከዛም ያወራሉ። ስንት ብር ትወስዷቸዋላችሁ እያስመረጡ በገንዘብ ሊሸጧቸው ደህና ምንድን ነው ያደረጉ? እስኪ ና ምን ያደረጉ? ደህና ነህ? እስኪ ቁም እስኪ ቁም። አይኔ ልጅ በልተካል? አልበሉኝም። ዳቦ ደረቅ ዳቦ ሰማኝ። ይኸውልህ ደረቅ ዳቦ የሚያጣለ ገባህ አይደለ? እኔ ላንተ ኪችን ገብቼ ላበስልልህ አልችልም። አንተን ይዞ መቀመጥ ራሱ ለኔ ቀላል አይደለም። እናቴ አትበል። ይኸውልህ ሰማኝ። ተነስ ከየትም ላመጣው አልቻልኩም ልጄ። ሄድኩኝ ደግሞ ጓደኞቹ ቤት ሲሄድ እነሱም አልመጡም። ረጋሪ ነው እጃችን ላይ ያለው ቪዲዮ ላንቺ ወይ ሞት አይሉኝ ወይ ኖር አይሉኝ። እኔ እንደሚሻለኝ አላውቅም። እኔ ልጄን ብቻዬን ነው ተንከራትቼ ያሳደግኩ። አይዞሽ እባክሽ ተረጋጊ። ምንድነው እንኳን ንገረኝ ልስማክ። እኔም ባልፈልግም እያልኩ ነው ሰማኸኝ? የሆንከውን ንገረኝ። ራበክ? ንገረኝ። ርቦኛል። ምንድነው ርቦኛል? በቀን ስንት ነው የምትበላው? አልበላሁም። ሞግዚት ነው እንደምመስልህ? አልበላሁኝም እኮ እናቴ ያረፈች እና ልጄን ይዤው ነው የመጣሁት። በቃ 1 አመት ግን እሷ ጋር ቁጭ ብሏል። እናቴ ስትሞትብኝ ይዤው መጣሁ ልጄ። ምንም አማራጭ የለኝም። ማንም ይዝልኝ የለም እና አሁን 1 ወር ሞላኝ። ወይ ሞታል ወይ አለ ብዬ ወይ ሬሳውን ሰጥቶኝ ወይ ቀብሬው አይወጣልኝ። ከባድ ነው ያለሁበት ነገር፣ ከባድ ነው። መኖር አይባልም። ለሊት እንቅልፍ የለኝ። ቀኑን ሙሉ ስዋትት ነው ሙለው። ፖሊስ ጣቢያ አመልክቻለሁ። ምንም ይሄ ነው ብሎ በቃ ልጅሽ እዚህ ደረሰ የሚለኝ የለም። በእውነት ነው የምልህ። አይገርምም? በእናትህ እሺ አሁን መቼ ነው የሚሄደው ልጁ? በአካል ያዩታል? በጣም ጥሩ። አይ እዚህማ አይሆንም። እሱ ልብስ አጥብና ቶሎ ብዬ ወደ ቤት ይገባለሁ፣ እሱ ከመምጣቱ በፊት ማለት ነው። እንደዛ እያልን ህይወታችንን እየገፋን ያው ሳላስበው እንዳጋጣሚ ሆኖ መድኃኒትም አልጠቀምም ነበረ። ያው ይሄ ልጅ ተጸነሰ ማለት ነው። ሂድ ግባ፣ ወደ ክፍል ግባ። ሂድ። ተነስልኝ፣ አሁን ተነስልኝ። እዚህ አትነፋረቅ፣ አልፈልግም እንደዚህ። ተነስ፣ ሂድ፣ ቀጥል፣ ግባ፣ ሂድ። ሄጄ ታየሁት። ስታይ እውነትም ነፍሰ ጡር ነኝ። ምንም አማራጭ የለኝም። እሱ ግን ደስተኛ አይደለም። በቃ ወር ከ15 ቀን ሆኖሻል አሉ። ይሄን ልጅ መውለድ አለብኝ፣ ምክንያቱም ለህይወቴ ሰጋሁኝ። አንደኛ ልጅም ነኝ እኔ። መፈጠር በሌለበት ሰዓት ነው የተፈጠረው። ግን ደግሞ ምንም አማራጭ አልነበረኝም። በቃ ምንም። አይገርምም? በእናትህ እሺ አሁን መቼ ነው የሚሄደው ልጁ? በአካል ያዩታል? በጣም ጥሩ። አይ እዚህማ አይሆንም። ነፍስን የተሸከምኩትኝ በሆዴ ውስጥ መብላት እያማረኝ እየፈለኩኝ ምግብ በልቼ ማላድርበት ቀን ራሱ ነበር እና እንደዛ ያልኩኝ ያንን ልብስም
አላቋረጥኩም ነው። እነሱ ናቸው እግዚአብሔር ይስጣቸው እያገዙኝ ድርቆሽ አድርቀው ይሰጡኛል። ይሄን ፍትፍታ አፈር ፍረሽ ውሃ ጠጪ ይሉኛል እና ብዙ ነገር ነው የረዱኝ። አንተ ቆይ አርፈህ ቁጭ በል ማለት አይገባህም ነው? ና ተነስ፣ ና ቁጭ በል። ችግርህ ምንድን ነው? ቆይ ቁጭ በል። ምንድን ነው ችግርህ? ንገረኝ። ለምን አርፈህ ማትቀመጠው? ከዛ በኋላ ግን ስሰማ ልጆች 3 ልጆች ሁላ እንዳሉት በየቦታው ልጆች እንዳሉት እንደዚህ ትዳር እየያዘ እየፈታ ወደ ሆለታ አካባቢ ደግሞ እንደዚህቹ ሚስት እንዳለችው ለሀብቷ ብሎ እንደተጠጋት ቤቷን መኪናዋን አሽጧት ብሯን ተካፍሏት እንደጠፋ ብዙ ነገር ነው የሰማሁት። እኔ ብዙ ነገር ምንም የማላቀውን ነገር ማለት ነው። ልጁን እንዴት ትቼ እወጣለሁ? ረቦኛል እናቴና ወይኔ ፈጣሪ ሆይ አንተ ልጅ ያማሃል እንዴ? ሩጬ ነው የማመልጠው። ኧረ በፈጠረክ ሩጬ ነው የማመልጠው። ደውላለሁ በቃ አስተካክል። ምንድን ነው የምትለው? ምን ልሁን ነው የምትለው? ቆይ ንገረኝ። ተነስ ቁጭ በል። እኔ ግን ብቻዬን ነው ሁሉንም ነገር ተቋቁሜ ብዙ ነገር አሳልፌ ደግሞ ይሄ ልጅ ተወለደ አደገ። አንዴ ጉሊቱን ስቸረችር በቀበሌ እግዚአብሔር ይስጣቸው አደራጅተውን ሻይ ቡና እየሰራሁኝ ነበር። የሚያጣ ብዙ አለ። ከዚህ የተሻለ ህይወት ለመኖር ግዴታ ከዚህ መሄድ አለብህ። ሰማኸኝ? አልበለኝም እናቴ ቀና በል። አታልቅስ፣ አትናፋረቅ እያልኩት ነው። ተነስ አሊክ፣ በእናትህ ተነስ፣ ተነስ። ሂድ ወደዛ ወደ ገባ። ነገ ዛሬ የት ይደርሳሉ የተባለ ልጆች ነን። እሱ በእርግጥ እግዚአብሔር ይመስገን አሁን የራሱን ትዳር ኑሮ እየኖረ ነው። ያው እኔ ለራሴ አልሆንኩም አላወቅኩበትም። ቤተሰብ የሚያግዘኝ አግዞ እዚህ ደረጃ ያደረሰኝ ቤተሰብ ራሱ እኔ ዞሬ ማገዝ አልቻልኩም። ቆይ ምን ሊያረጉብኝ ነው? ቆይ ለማን ሊሰጡብኝ ነው? እኔ መቸገረኝ፣ እኔ መደከመኝ አልኩኝ ለልጄ። እሺ የት ነው? እሺ የት ብዬ ላምጣው? የት ነው ልጄ? ወይ ዳዊትዬ ምንም ሆኖ ይገኝልኝ በቃ። ለምን እንደወሰዱት እኔ ምንም የለኝ። እኔ ደሃ ነኝ። ከኔ ምን ፈልገው ነው ልጄን የሚይዙብኝ? ኖሮኝ እንኳን አግቶ ብር አምጪ ይላል እኮ ሰው። ልጄ ምን ላረጉብኝ ነው? ወይስ ኩላሊቱን ወስደው ሊሸጡት ነው? ወይ ሬሳው የለ ወይ ምኑ የለ። ከኔ ዩኒፎርም እንደወጣ ከነ ቦርሳው እንደወጣ ነው ልጄ ቀረብኝ። እሺ የት ብዬ ልፈልገው? ረጋቤ እስቲ ረጋቤ መጀመሪያ እንዴት ነው የምረጋጋው? ወይኔ ልጄ ዳዊትዬ፣ እኔ አፈር ልብላለን ልጄ፣ እኔ አፈር ልብላለን። ራበኝ እኮ አለ። እኔ አፈር ልብላለን ልጄ። እኔ አጥቼ እንኳን አንድ ቀን አስርቤው አላውቅም እኮ ልጄ ነው። ሰላም ሰላም ውድ ቤተሰቦቻችን፣ እንግዲህ ከረፈደ ትንሽ ያው ጧት አካባቢ ነበር ነገር ስናጣራ እንዲሁም ደግሞ ስለሷ አንዳንድ መልከታዎችን ስናደርግ ወደሷ ጋር ተመርተን የነበረውና ያው ዝናሽ የነበረችበት ሁኔታ ጥሩ አልነበረም። ነገር ግን ማሳየቱ ለኛ ተገቢ ነው ብለን ስላሰብን ነው እንጂ ለእናት እንደዚህ አይነት ቪዲዮ ማሳየት ቀላል አይደለም። ምክንያቱም የእናት አንጀት ነው፣ ልጇ ነው እየተጎዳ ያለው ራበኝ እያለ ያለውና ምንም ቢሆን እሷ ጋር የተሻለ ህይወት ነው የነበረው ልጅ ነውና እንደዚህ አይነት ሁኔታ ላይ ስታዩ ይከብዳል። ነገር ግን ተስፋ መስጠት እንኳን ቀላል አይደለም። ቢያንስ ልጇን አይታዋለች። ለወር ያህል ስትናፍቅ የነበረ ልጇን ሞቶ ይሁን በህይወት ይሁን ብላ ማታስበው ፖሊሶች እንኳን ምንም አይነት ማስረጃ ያልተገኘለት ልጇን አሁን አግኝታው የሆነ ለማቀፍ ጉጉቷ እንዲያድር እንዲሁም ደግሞ በህይወት መኖሩ የሚያሳይ ነው። ከምንም በላይ ደግሞ ተስፋ የሚያደርገው ለባለሀብት እንደሚሸጥ ወይ ደግሞ ለተለያዩ ባለሀብቶች ሊሰጥ እንደሚችል ነው ከልብ ካሜራው የተረዳ ነውና ይሄ ደግሞ ከበቂ በላይ ለኛ ተስፋ ነው። ምክንያቱም አንዳንድ ሰዎች አሉ ኩላሊቶችን የሚሸጡ ሌላ አካላቶችን አጉድለው ለተለያየ ነገር የሚያደርጉና በእንደዚህ አይነት መልኩ አለመሆኑ ራሱ ትልቅ ነገር ነው ውድ ቤተሰቦች። ስለዚህ በቻልነው አቅም ነገሮችን ለማስተካከል እንሞክራለን። አሁንም ለዛ ነው ቪዲዮውን ያሳየነው። ከዛ ውጪ ደግሞ ትክክለኛ የሆነ ቴስቷ ላይ ስለመሆኑ ማረጋገጫ ነው። አሁን ላይ እንግዲህ ዝናሽ ከምንም በላይ ትልቅ መስራት ይዤልሽ የመጣሁት ምንድነው እኛ ባልደረቦች ይሄን ነገር ተከታትለው ልጅቷ ያለችበትን ቦታ በተወሰነ መልኩ እየደረሱበት እንደሆነና ትክክለኛ ቦታው እንደደረሱ ደግሞ እኔም ወደዛ ቦታ ላይ አምርቼ ልጅቷ ወዴት እንደምትሄድ ለመከታተል እሞክራለሁ። ከልብ ካሜራው እንደተረዳ ነው ከሆነ ልጁን ይዛ
እየሄደች እንደሆነ ነው። ወደ ሆነ ቦታ አድርሳው ሳይሳካላት እንደተመለሰች ነው። ስለዚህ አሁንም ድጋሚ የሆነ ቦታ ላይ ይዛ መሄዱ አይቀርም። ያን ነገር ለማስተካከል ደግሞ እሷን መከታተላችን አይቀርምና ነገሮችን በደንብ ተከታትለን ለመያዝ እንሞክራለን። እሷን አንቺ ግን ረጋ ማለት መቻል አለብሽ። ትልቅ ነገር ነው። ቢያንስ ይሄም ተስፋ ሰጪ ነገር ነው። ዝናሽ እኔ እንደዚህ አልጠበቅኩም። በእውነት ነው የምለው። እኔ እንጃ እኔ ውለታችሁን ምንም አድርጌ ምንም ኖሮኝ አልከፍልም ለእናንተ። እግዚአብሔር ውለታችሁን ይክፈላችሁ። እድሜና ጤና ይስጣችሁ። እኔ በችግሬ ሰዓት ነው የደረሳችሁት። እኔ ልጄ ይኖራል ብዬ እንደዚህ አይዋለሁ ብዬ በፍጹም በቃ ተስፋ ቆርጫለሁ። አንድ ወር ቀላል አይደለም እኮ አንድ ወር ሙሉ ልጅ ማጣት። እኔ ሞቶ ነው ብዬ በየቱቦ ስር በየወንዙ ስር ነው በእውነት ነው የምልህ ልጄን ስፈልግ እንደ እብድ ነው በቃ በየጠራራ ፀሐይ ውስጥ ወንዝ ላይ ምን ሆና ነው ያማታል እንደማይለኝ ሰው ራሱ የለም። በቃ እንዲያጉነበስኩ ነው ልጄን ልክ መርፌ ጠፋ እንዴት ነው ለመርፌ እኮ ነው ልጄን ስፈልግ የነበረው እና ዛሬ ላይ እንደዚህ ሆኖ ልጄን አይዋለሁ ብዬ በፍጹም በቃ እኔ ሞቶ ነገ እዚህ አስከሬኑን ይጥሉልኛል ወይ አካለ ጎዶሎ አድርገው ይጥሉልኛል ነው በቃ ከዛሬ ነገ። እሱም ደግሞ ተስፋዬ ጠፍቶ በቃ ልጄ ሞቶ የሆነ ቦታ ቀብረውታል ብዬ በቃ እኔ ተስፋ ቆርጬ ነበር። ግን እግዚአብሔር ደግሞ ጥሎ አልጣለኝም። ችግሬን አይቶ ልጄን እንዴት ሆኜ እንዳሳደግኩት ተሰቃይቼ እንዳሳደግኩት እግዚአብሔር የልቤን ስለሚያውቅ ጥሎ አልጣለኝም። ይኸው እናንተን ደግሞ ሰጥቶኝ ልጄን ዛሬ ለማየት በቅቻለሁ። ልጄ ደግሞ ይገኛል በቃ ይኸው እናንተ ካላችሁልኝ ይሄንን ካየሁኝ ነገ ልጄን አገኘዋለሁ። በቃ እኔ ከዚህ በላይ ምን ተስፋ አለ? እና በህይወት ራሱ እንዲህ አንስቶ መስጠታችሁ ራሱ በእውነት ነው የምልህ እኔ እንጃ አሁን ላይ በቃ እኔ ነገ አገኘዋለሁ ብዬ ነው ማስበው። ምክንያቱም ይሄን ያህል ጊዜ እንደዚህ ይዘውት አንድ ወር ቀላል አይደለም። አንድ ሳምንትስ እንዴት አጠገባቸው አስቀመጡት? እኔ ገለውታል ብዬ ነው በቃ ተስፋ ቆርጬ ተቀመጥኩት። ከዛሬ ነገ ሰለቸኝ በቃ በር እያየሁ ገና ለገና እማዬ ይለኛል ብዬ እና እኔ እንጃ እኔ እንዴት ብዬ ውለታችሁ እንደምከፍል እኔ አላውቅም። ግዴታችን ነው። ምክንያቱም በጣም ነው የማመሰግነው። ግዴታችን ነው። እድሜና ጤና ይስጣችሁ። እኔ የጠፋ እንጃ ጸንሼ ጥሉ የጠፋባት ልጁ መጥፋቱን እንኳን ሲሰማ እንጃ የተናገረኝ ንግግር ከባድ ነው። ብዙ ነገር አለ። የትም ስትዝረከረኪ ነው እኔ ስሰራ ነው እኔ የትም ተዝረክረክ ያለው ለልጄ ብዬ ነው ጎንበስ ብዬ እድሜ እንደ ልጅ እንደማንም ሰው ሆኜ አላሳለፍኩኝም። ልጅነቴን ነው ከልጄ ጋር የጨረስኩትና ቀላል አይደለም። ብዙ ነገር ሆኛለሁ። ብዙ ነገር እና የትም ስትዝረከረኪ የትም አድርገሹ ነው የትም እንዲሆነሽ ነው የማይባል ንግግር ነው የተናገር። የዛኔ ልውሰደው ስልሽ እምቢ ብለሽ ልጄን ጣልሹ። ልክ በቃ እንደ አዲስ ዛሬ መጥቶ እኔ አባት ነኝ ምንም መናገር አልቻልኩም። አንገቴን ያስደፋኝ እና እግዚአብሔር ይመስገን ደግሞ እናንተ ከጎኔ ቆማችሁ ስላላችሁልኝ በጣም ነው የማመሰግነው። በማንም አይድረስ በእኔ ደረሰ። አሁን ደግሞ ልጄን አገኘዋለሁ ነገር በቃ ከዚህ በላይ ምን ተስፋ አለ? እንግዲህ እኛም በቻልነው አቅም ልጅሽን የምታገኝበትን መንገድ ለማስተካከል ነው የምንሞክረው። ምክንያቱም አሁን ላይ ያለበት ሁኔታ ጥሩ ይመስላል። ያው እርቦኛል እያለ ነው ቪዲዮ ላይ ያየነው እርግጥ። ነገር ግን ያን ቢሆን በህይወት መኖሩ ትልቅ ተስፋ ነው ለኛ። አላመንኩም እኮ በቃ እኔ ልጄ ነው ብዬ ራሱ አላመንኩም ነበር። እኔ በድምጹ በቃ ድምጹ አውራበኝ ይላል። ደግሞ ረሃብ አይችልም። የሚገርም ነገር እኔ ባለችኝ አቅም ለልጄ ሰዓቱን ጠብቄ ቶሎ ነው ማጎርሰው። እውነት ነው ተሰቃይቶ አራበኛል። እኔ ራበኝ ልጄ። ምን አይነት ጨካኝ ሰዎች ቢሆኑ ነው ግን እንዲህ በልጅ የሚጨክኑት? ሴት አይደለችም እንዴ እሷስ? ነገ ትወልዳለች ወይ ልጅ ይኖራት ይሆናል። ለብር ተብሎ ይሄን ያህል ለምን ልጅ ምን ያውቃል? ምን አጥፍቶ? እንጃ እናቶችን ለምን እንደዚህ እንደሚጎዱ አላውቅም። የኛም ባንዲ መርገፍ ምንድነው ጥቅማቸው? ቀላል እኮ አይደለም። ልጅን አምጦ ወልዶ ለዚህ ማድረስ ከባድ ነው። በጣም ከባድ ነው። የወለደ ያውቀዋል። ከባድ ነው። እኔ እንዴት እንዳሳለፍኩት እኔ ቀንና ሌሊቱን እኔ ነኝ የማውቀው እና እግዚአብሔር ለምናቀው። አሁን ደግሞ ተስፋ አለኝ ልጄን አገኘዋለሁ። እናንተ ካላችሁ አገኘዋለሁ ልጄን። እኔ አንድም ቀን እንደዚህ አየዋለሁ ሰማዋለሁ ብዬ እኔ ተስፋ ቆርጬ በተቀመጥኩበት ሰዓት ነው እንደው በይ ሲለኝ እናንተን ቻናል ያው ከታተል ስለነበረ እንደው እግዚአብሔር ሲመራኝ ነው ወደ እናንተ
እንጂ ቁጭ ብያለሁኝ እኮ ድንዝዝ ብዬ ቁጭ ብያለሁ። በቃ አላወራ አልበላ አልጠጣ የሆነ ሰዓት ላይ ነው በቃ አንቅቶኝ ነው ወደ እናንተ ራሱ ለመምጣት የቻልኩት እና በጣም ነው የማመሰግነው። እኔ እንጃ እኔ ብድራችሁን እግዚአብሔር ይክፈለው። ሌላ ምንም ማለት እንግዲህ የስንት ህፃን ልጅ ህይወት ነው ይሄን ያስበው ከእናት ጉያ እየተነጠቀ ስንቱ እየተሸጠ ነው ስንቱ አካላቸው እየጎደለ እንሰማለን እኮ። እኔ በህይወትም አለ ብዬ አላሰብኩኝ። በቃ ገለው ወይ የሆነ ኩላሊቱን ወስደው ሽጠውት የሆነ ቦታ ገለው ቀብረውታል ያልኩት እና ስንቱ እናት ናት በየቤቱ ይሄን እያለቀሰች ያለችው። ከባድ ነው በጣም። ብቻ እንግዲህ አሁን ላይ ቀጥታዬ ባልደረቦችም አንዳንድ ምልክቶችን እየሰጡኝ ነው ያሉትና እሷን የምናገኝበትን መንገድ ነው ፈልገው ነው ኤምጄ ለመከታተል ነው ፈልገው ራሴ ነው ይሄን ነገር መጨረስ የምፈልገው። ምክንያቱም በዋናነት ያንቺ ልጅ ብቻ አይደለም እነዚህ ሰዎች አሁን ከዚህ በፊት ሌሎች ልጆችም እንዳሉ ነው ሲነገር የነበረውና እርግጠኛ ነኝ የብዙ ወላጆችንም ባፈሰዋል የብዙ ሰዎችን ጎርተዋልና እየተደረገ ያለው ነገር ደግሞ ላላስፈላጊ ሰዎች ወይም ደግሞ እኔ አሁን ለባላፍት ነው ብቻ ብዬ አላምንም። ምክንያቱም በተለየ ሁኔታ ሰዎችን እየጎዱ ህፃናቶች ኩላሊታቸውን እየወሰዱ እንሰማለን እኮ በየቤቱ ማይሰማ እኮ ጉድ የለም። ኢቭን ከቤት ድረስ እናትየዋ ጓሮ ሆና ልጅ የ1 አመት ልጅ አሁን ሰምተናል በቅርብ ጊዜ እንደዚህ ወስደውት ልጇን ይሄው ድምጽ የለ ምን የለ ልጅ እንዲጠፋ እየተባለ እንሰማለን እኮ። እኔ ከስራዬ ሁኔታ ነው ምን ላድርግ ልጄን ለብቻው ጥዬ ገና ህፃን ልጅ ነው 9 አመት ልጅ ነው እንግዲህ እኔ ጠንክሮልኛል ብዬ ነው ያው ከሰፈር ልጆች ጋርም ሲመጣም ሲሄድም የጣልኩት እንግዲህ አጥንተው ይመስለኛል ብቻውን ሲሄድ ሲመጣ ያጠኑ ናቸው። እኔ ምን ኖሮኝ ከኔ ይወስዳሉ እና ልጄን ብቸኝነቱን አይተው ነው እንደው እኔ ሁለተኛ ልጄን አለቀው ትምህርት ቤትም ሲሄድ ራሴው አድርሼ ራሴው ማምጣት እንዳለብኝ ነው የሚሰማኝ። ልጄ ብቻ እጄ ላይ ይግባል ነው ለሌላውም እንደዛ እንደው ልጆቹን ባይለቁ ባይነኝ። እስቲ እንግዲህ ለነገሮች እግዚአብሔር ይርዳን ነገሮችን ለማስተካከል በደንብ ወደ ጥሩ መልኩም ለመውሰድ መጀመሪያ እግዚአብሔር ይርዳን ነው። ከዛ በኋላ ግን መውሰድ ያለብንን እያንዳንዱን ጥንቃቄ ደግሞ በተወሰነ መልኩ ለመውሰድ እንሞክራለን። ከዛ ውጪ ግን እንደው አሁን ያው ወደ ጠዋት አካባቢም ስናወራ በነበርንበት ሰዓት ላይ የልጅሽንም አባት በተለየ ሁኔታ የምትጠረጥረው አይነት ሰው እንደሆነና አሁን ላይ ደግሞ አንቺ እንደርሰው ቃሽ የሆነ እንደነበር ነው የነገርሽኝ ያለሽና በተለየ ሁኔታ የምታይበት ነገር ሚዲያ ላይ ማለት መናገር የማልችለው ነገር ብዙ ነገር ነው የተናገረኝ። አጻያፊ ቃላቶችን የተናገረኝና እኔ ልጄን በምንም አልጎዳውትም። እኔ አውቃለሁኝ ልጄን አልጎዳውትም። ከማንኛውም እናት እንደምታሳድገው ተቸግሬ ነው እንደውም ከማንኛውም እናት ይበል ተቸግሬ ነው ልጄን ያሳደግኩት። እኔ ሳልበላ ለልጄ እያልኩኝ ነው እና ይሄን ጉሊት እንደው መቸርቸር ከጀመርኩ ወዲህ ነው ትንሽ መቆምን የቻልኩትኝና ብዙ ነገር ሆኛለሁ። ትላንትና ጥሎኝ ጠፋባ ዛሬ ላይ መጥቶ ልጄ እንዴት ጠፋ ልጄ ለምን ጠፋ እንዲያርክሽ እንዲሆነሽ በቃ መባል የሌለበትን ነገር ነው የተናገረኝ። አሁንም እኔ እሰጋለሁ በቃ እኔ ልጄንም ልሶ እንዳይወስድብኝ እሰጋለሁ በጣም። እንደው በተለየ ሁኔታ ጥርጣሬ ካደረብሽ ምናልባት ልጁን አሳልፎ የመሸጥ ደረጃ ይኖረዋል ብለሽ ታስቢያለሽ? በዚህ ልክ ጨካኝ ነው። እኔ እኮ ልጆች እንዳሉት ራሱ አላቅም ነበረ። አሁን ነው ልጆች እንዳሉት በቅርብ 3 ሚስት ፈቶ አግብቷል። ከዛች ሆለታ ካለችው ሚስቱ እንኳን ወልዶ መኪናና ቤቷን አሽጧት በራሱ ስም አድርጎ አታሏት ንብረቷን ይዞባት ነው የጠፋው። ይሄንን እኔ ከሁነኛ ሰው ነው የሰማሁት። እዛው አካባቢ ድረስ ሄጄ አጣርቼ የትኛዋ ናት ሚስቱ ብዬ ልጅ አለው ከሷ ሴት ልጅ አለችው ሌላም ደግሞ ትልቅ አለችው እዛ ክፍለ ሀገሩ ላይ ወለዳት አሉ። ትልቅ ልጅ አለችው የ15 እና 16 አመት ልጅ በየቦታው ልማዱ ነው በቃ ይሄን ከማረግ ወደ ኋላ አይልም እሱ። ወይ እኔ ሊበቀለኝ ነው ምክንያቱም እኔ ወዶኝ አይደለም ሲጀመር በቃ እኔ የመጀመሪያዬ ነው እንግዲህ ልጅነቴንም አይቶ ተጫውቶብኛል በቃ ይሄን በቃ ማይድን ጠባሳ ነው ጥሎብኝ ያለፈው። እሺ ብዬ ልጅ ደግሞ ሀብት ነው ጌጤ ነው በቃ እኔ ለጎዳ እኔ ልሰቃይ ብዬ ልጅ ተወልዶም ልጄ ብሎ አልፈለገው። የሆነ ሰዓት ላይ መጣ ልጄን አምጪ አለኝ። አይሆንም አልኩት በቃ እኔ እንደምንም ብዬ ልጄን አሳድገው አይሆንም ብዬ ሄደ። ተቆራጭ አይቆርጥም ለልጄ የቤት ክራይ ክፈል አይከፍልም። እኔ እንዴት ብዬ ሆኜ እንደኖርኩኝ እኔና ፈጣሪ ነን የምናውቀው። ብዙ ነገር ላይ ዝናብ ሲዘንብ መዘብዘፊያ ደቅኜ ይዤ ልጄን እንዳይነካብኝ የነበርኩበት ቤት መጀመሪያ በጣም ያፈስ ነበር። አቅሙ የለኝም እኔ ለመስራት ገንዘቡም ትንሽ ስለሆነ ምንም ማድረግ ስለማልችል በቃ ፍራሽን አንጥፌ እዛ ላይ ነበር መተኛው እና ለሊት ክረምት ነበረ
በጣም ዝናብ ከስር ደግሞ ያመነጫል። የሚገርም ነገር መሬቱ በቃ ያመነጫል፣ ከላይ ዘንባል። መዘብዘፊያ ደቅኝ ነው ብዙ ነገር ሆኛለሁ እኔ ለልጅ ምንም ልሁን ደግሞ በቃ ይሄን አምኜ ፈቅጄ የሆንኩት ነገር ነው። እሱ ግን ዛሬ ላይ መጥቶ ደግሞ ልጄ ነዛ ምን ስትሆኝ ነው ስትዝረከረኪ ነው እንዲህ ስትሆኝ ነው የማይባል ንግግር እንዴ! እኔ ልጄን እኮ ጉሊት ቸርችሬ ነው ማሳድገው። እሱ የተናገረኝ ንግግር አጸያፊ ነው። እኔ ጠራጠረዋለሁኝ። በቃ እንደውም አንተ ነህ ልጄን የወሰድክብኝ አንተ ነህ ብየዋለሁኝ። ብቻ ዝናሽ አሁንም ረጋ በይ። እኔም ደግሞ ከባልደረቦቼ ጋር ሌላ ምልክትም እየሰጡኝ ስለሆነ ምናልባት ሄጄ ይህንን ነገር በስርዓት መከታተል መቻል ስላለብኝ ወደዛ ልሄድና ነገሮችን ለማየት ልሞክር። አንቺን በተወሰነ መልኩ ረጋ በይ። የሚፈጠር አዲስ ነገር ካለ ቶሎ አሳውቅሻለሁ። እግዚአብሔር ይርዳል። ልጅሽን ወዲያው የምናገኝበት መንገድ ይኖራል ብዬ ተስፋ አረጋለሁ እና ያን ነገር ለማድረግ እንሞክራለን። እንግዲህ ውድ ቤተሰቦቻችን እኔም ባልደረቦች ምልክት እየሰጡኝ ነው። የተባለችዋ ሴት ምናልባት የምትንቀሳቀስበት ሰዓት ሊደርስ ይችላል እና እሷን መከታተል እንጀምራለን ማለት ነው። ቀጥታ ሄጄ ራሴው ነገሮችን መከታተል እፈልጋለሁ ማለት ነው። ከዛ በኋላ ተከታታይ ወዴት ነው የምትሄደው፣ በምን አይነት ሁኔታ ነው ልትል የምትችለው፣ ልጁን ሴት ነው ልታስረክብ የምትችለው አላውቅም። ነገሮችን ግን በደንብ አጥንተን ወደ እናንተ ማቅረብ እንጀምራለን ማለት ነው። እንግዲህ እናንተም በጸሎታችሁ በልመናችሁ እንድታግዙኝ በአክብሮት እጠይቃለሁ ማለት ነው። ውድ ቤተሰቦቻችን እስከዛው ድረስ አብራችሁን ቆዩ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ ቤተሰቦች ያው ባልደረቦቼ ጠርተውኝ ነበር። የተባልነው ቦታ ላይ ደርሻለሁ። እነሱ ወጥተዋል ማለት ነው። እኔ ትንሽ ደበቅ ብዬ እየተከተልኳቸው ነው ያለሁት። ያው ለእናንተ ካሜራው መብራት አለብን። ወዴት እንደምትወስዳቸው እያንዳንዱ ነገር ለማወቅ ነው ሙከራ እያደረግን ያለነው። ስለዚህ ተከታተየ እያንዳንዱ ነገር አያለው ማለት ነው። እንግዲህ ጥሩ የሚመች ቦታ ላይ ካሜራማን ቀስ ብለህ ደበቅ ብለህ ቀረጽልኝ ነው እንዳተ እንግዲህ እያጎሳቆለችው ነው እየሄደች ያለችው። ሰውየው በጣም ካሜራማን በደንብ እያሳለ፣ ስለዚህ ነገሮችን በደንብ እንከተል ነው በደንብ መከተል መቻል አለብን። ነገሮችን በደንብ እናያለን ማለት ነው። እሺ ወዴት እንደምትወስደው እርግጠኛ አይደለንም። ነገር ግን ካሜራማን ናስቲ ካሜራማን ቀስ እያልክ እንግዲህ በቅርብ ርቀት ለመከተል እንሞክራለን ማለት ነው። እስቲ እነሱ ነው ይልኝ ካሜራማን እስቲ እንደዚህ ካሜራማን እስቲ ና የተወሰነ እያሳያቸው ለማለት ሞክር። ና እስቲ ና ካሜራማን ና እስቲ ና ካሜራማን ቀስ እያልክ ካሜራማን መንገደኛ መምሰል መቻል አለብህ። አንተም እንዳይታወቅብን ነገሮችን በደንብ እንትን እንዳንል የት እንደምትወስደው ማወቅ መቻል አለብን። ትንሽ ራቀን በል ካሜራማን። እስቲ እንግዲህ ውድ ቤተሰቦች ወዴት እንደሚሄዱት እርግጠኛ አይደለንም። ወዴት ይዛው እየሄደች እንደሆነ ምንም የምናውቀው አይነት መረጃ የለንም። ነገሮችን በቻልነው አቅም ለማጣራት ነው የምንሞክረው አሁን። እስቲ ቆይ ካሜራማን ቀስ እንበል መጀመሪያ። የሚሄዱበትን ርቀት የተወሰነ መልኩ ለማየት እንሞክር። እንግዲህ ሰዎችም እያሉ ነው። ውድ ቤተሰቦች ሰዎችም እያለፉ ነው ያሉት። መንገድ ላይ ነገር ነው ግን ወዴት እየወሰደች እንደሆነ እስካሁን ምንም አይነት ይሄ ነው የሚባል ምንም አይነት ነገር የለንም። ብቻ እንከታተላቸዋለን። እስቲ ናስቲ ና ካሜራማን ና እንግዲህ የጋራ መኖሪያ ቤት አካባቢ ነው ውድ ቤተሰቦቻችን። ና ካሜራማን
የጋራ መኖሪያ ቤቶች ነው ያሉት እዚህ ውድ ቤተሰቦች። የጋራ መኖሪያ ቤቶች አካባቢ ነው እየሄድን ያለ ነውና ወደዛ አካባቢ ነው ተከታትለናት የምንወጣው። እስቲ ነገሮችን በደንብ ለማየት እንሞክራለን። ቀስ በቀስ ካሜራማን ቀስ እያልክ እንግዲህ መንገደኛ መስለን ለመሄድ ነው እየሞከርን ያለ ነው። ካሜራማን ነገሮች እንዳይታወቁ በአካንተ መንገደኛ ለመምሰል ሞክር። ነገሮች በደንብ እንዲጣሩ እንከተላታለን። ቀጥታ ወደዛ ለመውጣት ነው የምንሞክረው። እስቲ በጣም እንትን እያለች ነው ያለችው መሰለኝ። እንግዲህ እስቲና ውድ ቤተሰቦች እስካሁን ድረስ እየሄድን ያለ ነው። ቀጥታ ወደዛው እናመራለን ማለት ነው። ና እስቲ ካሜራማን ና ተከተለኝ ና። እስቲ እንግዲህ ና ካሜራማን ወደ መኖሪያ ቤታቸው እየሄዱ ነው መሰለኝ። እስቲ ወዴት አካባቢ እንደሚሄዱ ነገሮችን በደንብ ለማየት እንሞክር። ና ካሜራማን ቀስ እያልክ ነው በደንብ እስቲ እንግዲህ ሌላ ተጨማሪ ሰው ካለ ነገሮችን ለማጣራት እንሞክራለን። እስቲ በደንብ ነገሮችን ለማየት አብሯቸው ያለ ሰው ካለ ነገሮችን ለማጣራት እንሞክራለን። ውድ ቤተሰቦች ቀስ በል ቆይ ና ካሜራማን እስቲ ና ቀስ ና እስቲ ካሜራማን እስቲ ጨልም ያለ ነው። ካሜራማን እስቲ እንግባና ነገሮችን በተወሰነ መልኩ ና እስቲ ወደ መሬት አድርገውና እስቲ ሌላውን ቦታ እንፈልግኛ። እኛ ሌላ ቦታ እንፈልግና አጥፋው ካሜራማን። ችግር ምንድነው? ንገረኝ፣ አስረዳኝ። ችግር ምንድነው? በደንብ ቼክ አድርገው። ባንተ ምክንያት ችግር ውስጥ መግባት አለብኝ? ና ካሜራማን ንገረኝ። ባንተ ምክንያት ችግር ውስጥ መግባት አለብኝ? ማናችሁ? እስቲ ማናችሁ? አንተ ቁጭ በይ በቤቴ ና እዚጋው ሌላ ሰው ካለ እንትን ማናችሁ? ቆይ ማንም እንዳያውቅሽ። እሺ ቁጭ በይ። ምን እያደረግሽ ነው? እስቲ ያዟት እሷን ማናችሁ? እናንተ ችግራችሁ ምንድነው? ምንድነው? ቆይ አንዴ እሱን ይዤ እመለሳለሁ። ልቀቁኝ እያልኩኝ ነው። ምንድነው ችግርክ? ምንድነው ያደረግሽው ልጁን? ምንድነው ያደረግሽው? ቁጭ በይ። ምንድነው ያደረግሽው ልጁን? ምን አደረኩት? ምንም ያደረኩት ነገር የለም። ምንድነው ያደረግሽው? ምንም ያደረኩት ነገር የለም። ምንም ያደረኩት ነገር የለም። ወዴት ነበር? ይኸውልሽ እያንዳንዱ ነገር ስንከታተልሽ ነበር። ወዴት ተከታተልከኝ? ይዘሽ ስትሄጂ እንደነበረ ጫካውን የሆነ መንገድ ላይ ይዘሽ ስትሄጂ ለሰው ልታስረክቢ እንደሆነ እያንዳንዱ ነገር ደርሰን ነበር። ለሰው ማስረከብ ነው ሰውዬ? ታዲያ ምንድነው? እሺ ማን ነው? የማን ልጅ ነው? ንገሪኝ እስቲ። ይሄንን በቃ ቤት ጠፍቶበት ነው። በቃ ገብቷል። ቤት ጠፍቶበት ነው እየደበደብሽ የነበረው? አልደበደብኩትም። በቃ ስላስቸገረኝ እየተቆጣሁት ነበር። ምንም የደበደብኩት ነገር የለም። ሲያስቸግርሽ ነው የተቆጣሽው? አዎ። ይኸውልሽ ትሰሚኛለሽ፣ እያንዳንዱ ነገር ግልጽ አድርገሽ ትናገሪያለሽ። ምንድነው ግልጽ አድርጌ እንድናገር የምትፈልገው? ማን እንደሆንሽ፣ ከምን ጋር እንደምትሰሪ፣ ምን አይነት ወንጀለኛ እንደሆንሽ ጭምር እናውቃለን። ተግባባን? እያንዳንዱን ነገር ወደሽ ሳይሆን በግድሽ ትናገሪያለሽ። ፈልገው ገብቷቸዋል። ሌላን መዘዝ ሳታመጡ ከዚህ ቤት ውጡ። በቃ በጣም ጥሩ። ካሜራማን ካሜራውን አጥፋ እንዴ! አጥፋልን ካሜራው። ይኸውልሽ ትሰሚኛለሽ፣ ልጁ ምንም ሰማክ ነገር የለም። እባክህ በቃ እስካሁን ድረስ እያለቀሰ ነው። የኔ ባልደረቦች እያረጋጉት ነው ያሉት። እያንዳንዱን ነገር ግልጽ አድርገሽ ማትናገሪ ከሆነ ደግሞ ከዚህ በላይ ከፋ ነገር ይደርስብሻል። ሰማሽኝ አይደለ? ምን ከዚህ በላይ የከፋ ነገር አለ? ቤቴን ሰብራችሁ ከመግባት ውጪ። እሺ የልትወስጂ ነበር? እያንዳንዱ ነገር ስንከታተልሽ ነበር። የት ልወስደው እችላለሁ? አልገባኝም። 10 ጊዜ ልትወስጂ ወደ ቤት ለመጣው ነው መጣው። በቃ አለቀ። የት ሂጅ ልሄድ እችላለሁ? ወደ በረሽ መግቢያ ጋር የኛ ባልደረቦች እየጠበቁሽ ነው የነበረው። ከዛ በኋላ ልትገቢ እንደነበር በምን ሰዓት እንደወጣሽ እርግጠኛ አይደለንም። ነገር ግን ልትገቢ እንደነበርና ወደዛ ቦታ ላይ ስትገቢ እያንዳንዱን መንገድ ተከትለንሽ ነበር እዚህ እስክትገቢ ድረስ። እሺ ምንድነው የምትለኝ? ምን አድርጊ ነው የምትለኝ? በቃ ያየከው ነገር ምንም እኮ የለውም እኮ። በቃ ልጁን ይዤው ገባው። አልገባም ስለሚያስቸግር ነው። ገብቷል? በቃ ለዛ ነው። አለቀ። ስለዚህ ልጁን ወደዚህ ቦታ ላይ ይዘሽ የመጣሽው ስለሚያስቸግርና አልገባም ስለሚል ነው። ታዲያ ሌላ ምን ነገር ሊኖር ይችላል? ሲጀመር
እሺ ቆይ ይሁን እንደው ዝም ብዬ ጥያቄዎች ልጠይቅሽ። የማን ልጅ ነው? እንዴት ወደዚህ ይዘሽ ልትመጪሽ? እንዴት እምቢ ሲልሽ ዝም ልትይሻለሽ? በቃ እውነቱን ልንገርህ ጓደኛዬ ነች። የሆነ ቀን ላይ ይዛው መጣች። ልጄ ነው እኔ የምሄድበት አለ እስክመጣ ድረስ አደራ ብለኝ ሄደች። እኔ ደግሞ እንደ አደራ ነበር መጀመሪያ የተቀበልኩት። እሱ ግን 10 ጊዜ እናቴ ናፈቀችኝ ነው የሚለው ምንድን ነው የሚለው በቃ ገብቶሃል አይደለ? ከዛ ለሷ ስደውልላት ደግሞ የምትለኝ ምንድነው ልመጣ አልችልም ምናምን ነገር በቃ ልጄ ላንቺ አደራ ሰጥቻለሁ ሄጃለሁ ነው የምትለው። ገብቶሃል? ስለዚህ እናቱንም ላገናኘው አልቻልኩም፣ እሱንም ለመንከባከብ በቃ እየከበደኝ ነው በጣም እያሰቃየኝ ስለሆነ። ገብቶሃል? በቃ ያ ነው ያለው ነገር፣ ሌላ የተለየ ነገር የለም። ስለዚህ እናቱን ይፈልጋል። ከዛ ደግሞ አንቺ ጋር እንደዚህ አይነት ሁኔታ ላይ ቆየ ማለት ማዋሸቱን ታዩና አሁን ሁሉንም ነገር ምንድነው ያዋሸው? እኔ እኮ ሁሉም ማስረጃ አለኝ ከመጀመሪያው ጀምሮ ተከታትዬሻለሁ። አሁን እንደዚህ አይነት ወሬዎችን እያወራ ያለሁት ምናልባት አምነሽ የምትናገሪ ከሆነ ብዬ ነው እንጂ እናቱ እኛ ጋር ነው የምትገኘው። የዚህ ልጅ የማን እናት? የእሱ እናት እኮ የኔ ጓደኛ እኮ ናት። ልጄ ነው ብላ ነው እንግዲህ ያመጣችው። እኔ በእርግጥ ልጇ ይሁን አይሁን አላውቅም፣ ግን ልጄ ነው ብላ ያመጣችው የራሴ ጓደኛ ናት። ስለዚህ ለአንቺ የራሴ ጓደኛ ነሽ ብላ ነው የሰጠችሽ? አዎ ልጄ ነው ብላ ነው የሰጠችኝ። እኔ ደግሞ ቶሎ የምትመጣ መስሎኝ ጸበል ምናምን ልሄድ ነው ነበር ያለችው። መጀመሪያ ስደውልላት አልመጣም አለች። ሌላው ደግሞ የተገኘ ድብቅ ካሜራ ነበርና በዛ ድብቅ ካሜራ ላይ ይመስለኛል የእናንተ ባልደረቦች አንቺን በዋናነት የሚቆጣጠሩባቸው ነው ከበላይ ያሉ ሰዎች እንዳሉና እነዛ ሰዎች እንግዲህ ቤትሽ የምን ድብቅ ካሜራ? እያንዳንዱን ፋይል ስናገላበት ከዚህ በፊት የያዝነው አንድ ግለሰብ ነበረ። ያንን ሰው ስናጣራ እሱ ጋር የተገኙ ብዙ ፋይሎች ነበሩ። እናንተን የሚቆጣጠራቸው እሱ እንደሆነ ነግሮን በቁጥጥር ስር አውለናል። ማለት እኔ ቤት ውስጥ ካሜራ አለ እንደዛ እያልክ ነው? ከልጁ ጋር ስታወራ የነበረበትን በዋናነት ራበኝ እያለ ወይም ደግሞ ልጁን ልታስረክቢ ፈልገሽ የሚረከብሽ ሰው አተሽ የመጣሽበት አጋጣሚ በቃ እንደነገርኩ ነው። እናቱ ሄዳለች። እኔ ደግሞ ላሳድገው ልንከባከበው ስለማልችል በቃ በማደግሞን በየትኛውም መንገድ ልጁን የሚወስድ ሰው ስፈልግ ነበር። ሌላ የተፈጠረ ነገር የለም። በቃ ቀድሜ እንደነገርኩ ነው። ግን ደግሞ ስለምን ካሜራ እያወራክ እንደሆነ ሊገባኝ አልቻለም። ይኸውልሽ እናንተን የሚከታተላችሁ ነው ደግሞ የሚቆጣጠራችሁ ሰው በቁጥጥር ስር አውለነዋል። ምናልባት ሰምተሽ ሊሆን ይችላል ወይም ደግሞ እኔ ማንንም የሚቆጣጠረኝ ወይ የሚከታተለኝ ሰው የለም። እየነገርኩህ ነው ነገር ስለደረስንበት ግልጽ በሆነ መንገድ ማንግባባና ማናወራ ከሆነ ደግሞ ከዚህ በላይ ነገሮች ይከፉብሻል እያልኩሽ ምን ማለት ነው? ያስፈራራኝ ነው? ስለኛለሽ እያንዳንዱን ነገር ግልጽ አድርገሽ ማትናገሪ ከሆነ እዚህ ሲጣርግ ይከልሻለሽ። ልጁን ስታሰቃዩ እንደነበረ እኔም እዚህ ሲጣርግ ያሰቃይሻለሁ። ተግባባን? እያንዳንዱ ነገር ግልጽ አድርገሽ ትናገሪያለሽ። ሰማሽኝ አይደል? ስለዚህ ልጅ እንዲሁም ደግሞ አጥፋው ካሜራውን አጥፋው ነው ወደስ ነው በልጅ ትናገሪያለሽ። አጥፋው ካሜራውን ሰምኛለሽ። እያንዳንዱን ነገር እናገራለሁ ብለሻል። ግልጽ አድርገሽ ተናገሪ። ተግባባን ወይ? አትጮብኝ። እነግርሃለሁ አልኩህ አይደል? ስለዚህ በቃ እያንዳንዱን ነገር ዝርዝር አድርገሽ እንድትነግሪኝ ነው ፈልጋለሁ። ግን ካሜራህን እንድታጠፋልኝ እፈልጋለሁ። ገብቶሃል? እዚህ ቤት ውስጥ እኮ እናንተ አለቃ ድብቅ ካሜራ አስቀምጦ ብዙ መረጃዎችን አጋልጦባቸዋል። የኛ ካሜራ ምን ያደርጋል? አሁን እኮ በቁጥጥር ስር ውለሻል። የምንድን ነው እሱን ነው ነገሮችን ያጋለጠው? መቼም ከሱ ውጪ ድብቅ ካሜራ ላይ ያስቀምጥ የሚችል የለም። ፋይሉን ደግሞ የተገኘው እሱ ስልክ ላይ ነው። እናንተ ለማድረጋችሁ ምን ዋስትና አለ? ከየት አምጥተን ያን ነገር ነው? ቤትሽን የት እናውቀዋለን? መጀመሪያ እሱ ስልክ ላይ የተገኙ ፋይሎች ነበሩ። ዛሬ እኮ ዘው ብለህ ስትገባ የሚመስለው ቤቴን እንደምታውቀው ነው። እሱን ተከታትያችሁ ነው እንግዲህ ማለት ከህግ እንዴት አገኘኝ? እንዴት አወቅኝ? አይ ስሚኝ፣ ስለ እንደዚህ አይነት ነገር አይመለከትሽም። አሁን የጠየቅኩሽን እያንዳንዱን ጥያቄ ግልጽ አድርገሽ መልሽልኝ። ተግባባን ወይ? የሰማሁህ አትጩህ እያልኩ ነው። እሺ አልኩህ አይደለ? እነግርሃለሁ አልኩኝ። ስለዚህ ንገሪኝ። ከመጀመሪያው ጀምሮ ከሱ ጋር የነበረሽ ትውውቅ፣ እነዚህ ህጻናቶች አንቺ ጋር ምን እንደሚሰሩ፣ ሌላ ተጨማሪ ህጻናቶች አንቺ ጋር ይመጣሉ ወይ? እያንዳንዱ ነገር ማትናገሪ ከሆነ ደግሞ እኔ ራሴ እነዚህ ህጻን ላይ የምታደርጊያቸውን እያንዳንዱ ጉዳቶች ሲጣርጌ እንዲገባሽ አደርግሻለሁ። እሺ ስለኔ ነው ማወቅ የምፈልገው። ምንድነው ማወቅ የምፈልገው? ስለምትሰሪያቸው ወንጀሎች፣ ከማን ጋር እንደምትሰሪ፣ ማን እንደሚያግዝሽ። ወንጀል አትበለኝ። እኔ ወንጀል አልሰራሁም። በቃ እንደ ስራ ነው እየሰራሁ ያለሁት። ወንጀል እንድትለኝ አልፈልግም። እሺ እንደ ስራ እየሰራሽ ነው ያለሽው። እንዴት ነው እንደ ስራ? እባክሽ እኔ በገዛ እጄ እኮ ልጆችን አልጠለፍኩም ወይ ደግሞ እንትን አላልኩም። ገብቶሃል? የመጡትን ልጆች ነው እኔ ተንከባክቤ ለሌላ ሰው ማደርሰው እንጂ እኔ የሰው ልጅ አልለካውም። ምንም ያደረኩትም ነገር የለም። ስለዚህ ወንጀል ልትለው አትችልም። ይሄን ታዲያ ምንድነው? ንገሪኝ እስቲ። እሺ እነግርሃለሁ። እያንዳንዱ ነገር እናገራለሁ ብለሻል። ይሄን ነገር ማትናገሪ ከሆነ ደግሞ ከዚህ በላይ ተደጋጋሚ ጊዜ የምጠይቅሽ ነገር የለም። አንጠልጥዬ ይዤሽ ወደሚሄድበት ቦታ ይዤሽ እሄዳለሁ። ተግባባን? እሺ አልኩኝ እኮ። ለምን ችግር ምንድነው? ሴት የመደብደብ ፍላጎት ነው እንደ ያለክ?
አንቺ እኮ ወንጀለኛ ነሽ እንጂ ሴት ወንድ ተብሎ ጾታ የሚለይልሽ ሰው አይደለሽም። ትልቅ ወንጀለኛ ነሽ። ህጻናቶች ላይ ጉዳት የምታደርሲ ወንጀለኛ። ከሴትነትሽ ሳይሆን ከወንጀለኝነትሽ ነው ጉዳይ። ግን ነው ካሜራውን እሱ ነው እንደዚህ ያደረገው። እንግዲህ እሱ ስልክ ላይ ነው የተገኘው። እያንዳንዱ ነገር የተገኘው እሱ ስልክ ላይ ነውና እሱ እናንተን አጋልጦ ለመስጠት አንድ ደቂቃ እንኳን አላቅማማም። እናንተ ግን ለሱ ስትሉ ራሳችሁ የምትጠብቁበት ምንም አይነት ምክንያት የለም። እንዴት እንደዚህ ያደርጋል? አምኜው ነበር እኮ ማለት እኮ እሱን ስላመንኩት ነው እዚህ ስራ ውስጥ የገባሁት አይደለ? እንዴት አሳልፎ ይሰጠኛል? እንዴት እንደዚህ ያደርጋል? እንዴት ካሜራ ቤቴ ውስጥ እስከማስቀመጥ ድረስ ይደፍራል? ወይኔ እንዴት ነበር አምኜው ነበር ማለት? አምኜው ነበር ገብቷል። ስራ ልስጥሽ ሲለኝ እኔ ከዚህ የተሻለ ህይወት ትኖሪያለሽ፣ ገንዘብ የተሻለ ታገኛለሽ ብሎ እሱ ነው እዚህ ነገር ውስጥ ለከተተኝ ገብቷል። ስለዚህ አምነው ነበረ እንደዚህ ያደርጋል አሳልፎ ይሰጠኛል ብዬ አላሰብኩም። እሺ እኔ በፊት ላይ ሰራ የነበረው በቃ ማሳጅ ቤት ነበር ማለት መጀመሪያ ብዙም ልምድም እውቀትም አልነበረኝም ነበር። እሺ ከዛ በኋላ ግን በቃ ያያው እዛው ያስተዋልኩ ሴቶች እንዴት እንደሚሰሩ እየተረዳው ከዛ እኔም ወደ ማሳጅ ስራው ተቀላቀልኩ እና አንዳንዴ ቲፕም ስለሚኖረው ክፍያውን ያለማየም ብቻ በቃ ሰርቫይቭ እንዳደረግ አግዞኝ ነበር እዛ የነበርኩበት ስራ እና በዛ መሀል ነው ከሱ ጋር የተዋወቅነው። የሆነ ሰዓት ላይ በቃ ላፊ ከስተመሪ ሲሆን ላፊ ስንግባባ ነገሮች ወደ ሌላ ነገር መቀየር ጀመሩ። ለኔ ፍላጎት እንዳለው ግን ደግሞ ከሱ ጋር ለመሆን ከዛ የተሻለ ቦታ መሆን እንደሚገባኝ በቃ በስሬ ደስተኛ እንዳልሆነ ነገረኝ። የተሻለ ስራ የሚጠላ ሰው የለም። እንደዛ አይነት ስራ ይሆናል ብዬ በርግጥ አልጠበቅኩም ነበር። ግን ደግሞ መወሰን አልቻልኩም ነበር ማለት መቃወም አልቻልኩም። በቃ መጀመሪያ ላይ አይገባኝም ነበር ሁላ የምን ልጅ መጥቶ እንደሚሄድ ምናምን ነገርና እኔ አብዛኛውን እዚህ ቤት ሆኜ ነው የምጠብቀው። ስልክ ይደወልልኛል በቃ ልጅ መቀበል ነው። ከዛ ልጅ የተዋልኩበት ቦታ ወስዶ ልጁን ማድረስ ነው። ያን ያህልም አይቆዩም እኮ በቃ 2 ቀን በዛ ቢባል። ከዛ በኋላ ግን ስለስራቸው እያወቅኩኝ ሄድኩኝ። ግን ማቆም አልፈለኩም በሰዓቱ ማለት ያው ከሱ ጋር ያለኝም ነገር እንዳለኝ ሆኖ እየተራራቅንም ስለነበር ላቆም ካልኩት ጭራሽ አጣዋለሁ ብዬ አስቤ ነበር። ለሱ ፍቅር ነበረኛው ምንም እንኳን ከኔ በእድሜ ትልቅ ቢሆንም ግን ደግሞ እኔ የሚንከባከብበት መንገድ በቃ የሚያረጋቸው ነገሮች እያንዳንዱ ነገር ለሱ ፍቅር እንዲኖረኝ አድርጓል። ስለዚህ እሱን ላለማጣት ግዴታ እዚህ ስራ ውስጥ መቆየት ነበረብኝ እና ልጆችን ግማሾቹ ይሸጣሉ፣ ግማሾቹ ወደ ክፍለ ሀገርም ወደ ምንም ይላካሉ፣ ግማሾቹ ብቻ አላቅም ብዙ ነገር እና እኔ ጋር የሚመጡትን ወይ ፎቶ ማንሳት አላቅም ባህሪያቸውን ሁኔታቸውን አጣርቶ ለዚህ ነገር ቢሆኑ ለዚህ ስራ ቢሆኑ እያልኩኝ በቃ ማኔጅ ማድረግ ነበር የኔ ስራ። እሺ እንግዲህ ከመጀመሪያው ጀምሮ ጥሩ እየተናገርሽ ነው ያለሽውና ወደ እነዚህ አይነት ህይወት የገባሽው በሱ ምክንያት ነው። ከዛ በኋላ ልጆቹ ላይ የሚደርሰውን እያንዳንዱን ስራ ስታይ እንዴት አስችሎሽ ልትሰሪ ቻልሽ? ምክንያቱም ህጻናቶች ነው እየተጎዱ ነገርኩ ለሱ ፍቅር ነበረኝ አልኩ። ገብቷል አይደለ? በቃ ያ ህይወት መሮኝ ነበር፣ ሰልችቶኝ ነበር፣ ደስተኛ አልነበርኩም በመኖረው ህይወት፣ ብቻዬን ነበርኩኝ። በቃ ያንን ብቻኝነት ለመቋቋም ደግሞ የረዳኝም የነበረው እሱ ነው፣ ያገዘኝም የነበረው እሱ ነው። ስለዚህ እሱን ለማጣት ዝግጁ አልነበርኩም፣ ግዴታ ማድረግ ነበረብኝ። እሱን አሳልፌ መስጠት አልችልም ነበር። እንደዚህ አሳልፎ ይሰጠኛል ብዬ ባላስብም። ከማሳጅ ስራው በፊት ምን አይነት ስራ ነበር የነበረሽ? ከቤተሰቦችሽ ጋር ነበር ወይ የምትኖሪው ወይስ ደግሞ ምን አይነት ህይወት ውስጥ ነው የነበርሽው?
እሱን ማወቅ ለምን አስፈለገ? ምክንያቱም እሱን እንዴት እንዳገኘሁት አይደል ነበር ማወቅ የፈለከው? ነገርኩ በቃ ያንን ለምን እንደምትጠይቀኝ። ምናልባት አመጣጥሽ ጭካኔውንም ሁሉንም ነገር በደንብ ያሳየኛል። ምክንያቱም አላውቅም እኔ ጨካኝ አይደለሁም። የጨከንኩት ወይም ያደረኩት ነገር የለም። ህጻናቶች እንደዛ እያለቀሰ ያ ህጻን ራበኝ እያለ በዛ ልክ መምታት ልጁ አልቃሻ ነው፣ ይረብሻል። ገብቷል። በቃ ባህሪው ያስጨንቃል። እሺ ከዛ በኋላ ምን ተፈጠረ? እነዚህ ህጻናቶች ባንቺ በኩል ያልፉ ነበረ። በተለየ ሁኔታ ደግሞ እሱ በቁጥጥር ስር ዋለ። ከዛ በኋላ ለምን መደናገጦች አልተፈጠሩም? ለምን ይሄን ስራ አልተዋጩትም? ሌላ የሚመራቸው አካል አለ? ሲጀመር መያዙን የሰማሁት ከእናንተ ነው። በቃ እኔ የማውቀው እሱን ነው። ገብቶሃል አይደለም? የደወልኩ ነገሮችን የምጠይቀው ማዋራው ያለውን ነገር ማሳወቀው ለሱ ነው። አላቀኝም ምንም ያለው ነገር በቃ ሙሉ ለሙሉ ግንኙነቴ ከሱ ጋር ነበረ እና ሰሞኑን በቃ ያለቀ ስራ ነበርና የስልኩ መጥፋት የሱ መጥፋት ሁኔታዎች ግራ ስላጋቡኝ ነው ልጁንም ይዤ ወጥቼ የተመለስኩት። እነዚህ ህጻናቶች ከናንተ ከተወሰዱ በኋላ ወዴት ነው የሚሄዱት? ማለት አንቺ አሁን በማል አስተላላፊ እንደሆንሽ ነበር ስትናገር የነበረውና ለነማን ነው የምትሰጪው? ነገርኩ በቃ የሚረከብ ሰው መጥቶ ይረከባል። ገብቶሃል? ለደህንነት ሲባል በቃ ልጆቹን የሆነ ቦታ ውስጥ ለማስቀመጥ ነው። እንደዚህ ማትገናኝም። እኔም ራሴን አጋልጬ መስጠት አልፈልግም በቃ በሰዓቱ። ገብቶሃል? ምክንያቱም እዚህ ስራ ላይ በጣም ብዙ ሰው ተይዟል፣ በጣም ብዙ ሰው ታስሯል። ስለዚህ ለእያንዳንዱ ጥንቃቄ ሲባል ልጁን ወስዶ ማስቀመጥ ነው። በቃ ማወቅ የምፈልገውን እየነገርኩ ነው አይደለ? በቃ አታስጨንቀኝ ከዚህ በላይ። እንግዲህ ውድ ቤተሰቦቻችን ያው አሁንም ቢሆን አርኪና አጥጋቢ ነገር አይደለም እየተናገረች ያለችው። ነገር ግን ከዚህ በፊት እኛ ላይ መሳሪያ አውጥቶ እኛ ላይ ጉዳት ለማድረስ እንዲሁም ደግሞ በባልደረባዬ ትልቅ ጥንካሬ ከዛ ወጥመድ ተርፈን ነበርና ማለት እሱ ነው የምታወራው። ያ ግለሰብ ነበር እያንዳንዱ ነገር ያስተካከለልን፣ ሁሉንም እውነት የነገረን። አሁን ላይ አጠገብ ያለችው ሴት ደግሞ ከሱ ጋር በፍቅር እንደወደቀችና ወዳችሁት እንደ ሰምኛለሽ አስፈራርታችሁት ነው አይደለ? ጭነቂውን እያንዳንዱ ነገር አርፈሽ ቁጭ በይና ስለምትጎጃቸውና እንዲለምኑ እንዲሰቃዩ ስለምታረጋቸው ህጻናቶች አስቢ። እሺ ከዚህ በኋላ ምንም ከዚህ የተሻለ ህይወት ካሉበት የተሻለ ህይወት ነው የሚሰጣቸው። ካሉበት የተሻለ ህይወት ራበኝ ማለት ነው። ካለበት የተሻለ ህይወት አንድ ዳቦ መስጠት በጣም መታገስ ከብዶት ነው። ገብቶሃል? ከማገናኘው ቤተሰብ ጋር ሰላም መሆን የሚችል ከሆነ አይደለም ስለ ዳቦ ስለምንም የማያስበው ሚሊዮነር ነበር የሚሆነው። ገብቶሃል? በቃ በዚህ ድህነት ውስጥ ከሚኖር የማያውቀውን ህይወት ከሚያሳልፍ ለሱ የሚሻለው በቃ ይሄ ነው እንዴ። ልጃችሁን ላሳድግ በተባለ ሌላ ነገር አልተደረገ፣ አልተገደለ፣ ወይ አካሉ አልተቆረጠ አይደለም። እንግዲህ ምን አለበት እኔ ልጅ እያለሁ እንደዚህ ወስዶ እንደዚህ ሳርቆኝ አይደለም ወስዶ ገብቷል አይደል የሚያኖረኝ ባገኝ ይሄኔ ሌላ ማንነት ሌላ ሀገር ሌላ ቦታ ነበር የምሆነው። ስለዚህ ልጆቹ በቃ ይጠቀሙ። በዚህ በድህነት በዚህ እንደዚህ በተጎሳቆለ ህይወት ውስጥ ኖሩ አልኖሩ ምንም የሚያተርፉት ነገር የለም። እሺ እንግዲህ እንደዚህ አይነት ሆኖ አሁን ይሄ ልጅ ነው በዋናነት አንቺ ጋር የመጣው። ሌሎች ተጨማሪ መጥተው የነበሩ ከዚህ በፊት ከሱ በፊት መጥተው የነበሩ ልጆችስ በምን አይነት መልኩ ነበር የሚሰደዱት? አሁን እየነገርሽኝ ያለሽው ለባለሀብቶች እንደሚሰጡ ነው። ከባለሀብት በተጨማሪ ደግሞ ለተለያዩ አላማዎች እንደሚሰማሩ እሱም ሲናገር ነበር። ህጻናቶችን ከልጅነታቸው መልምሎ ላላስፈላጊ ወሲብ ንግድ እንደሚያሰማሯቸው፣ በተለየ ሁኔታ ደግሞ ህጻናት ሴቶችን ለእንደዚህ አይነት ጉዳት እንደሚዳረጓቸው፣ ከዛ ውጪ ደግሞ ለተለያየ አይነት የልመና አላማ ከልመናው በተጨማሪ አካላቸውን አጉሎ ስለመሸጥ ብዙ ነገሮች ነበር ሲነግረኝ የነበረውና ስለዚህ የምትናገሪው ነገር የለም ህጻናቶቹን የምታስረክባቸው ለተሻለ ባለሀብት ብቻ እንደሆነ ነበር ስትናገር የነበረው። ነገርኩ የኔ ስራ በቃ መሀል ላይ እንደተላላኪ ልጁን ከአንድ ወስዶ ወደ አንድ መውሰድ ነው። ገብቶሃል አይደለ? ቀጥሎ ስለሚፈጠሩ ነገሮች እኔ ኃላፊነት መውሰድ አልችልም። ምን ያርጓቸው አላውቅም። ግን በቃ አሁን ላይ መጨረሻ ላይ እየሰራሁት በነበረው ስራ ላይ ብቻ ዲፕሊ ገብቼ ነበር። ያ ማለት ልጁን ባለሀብቶች ጋር እንዲሄድ ምናምን ያለውን ነገር ለማስፈጸም። በተረፈ ግን እኔ ሌላው ላይ በቃ ምንም ተሳትፎ አላደርግም። እንዳልከው ሊሆን ይችላል እኮ ገብቶሃል? ወስደው እንደዛም ሊያደርጓቸው ይችላል፣ ሊያስለምኗቸው ይችላል። አላውቅም፣ ገንዘብ የሚያገኙበት መንገድም ሊሆን ይችላል። እኔ የማውቀው ነገር ምንድነው ይሄ ልጅ ከዚህ አንስተሽ እዚህ አድርሺ ነው።
ገብቷል። ስራዬን ደግሞ በጥንቃቄ ስለምሰራ በቃ ሌሊት ጫናም አይደረግብኝም። መጀመሪያ ቀን እንግዲህ ማሳጅ ቤት ከመጣ በኋላና አንቺ ደንበኛ ከሆነ በኋላ እንደተዋወቀሽ ነበር ስትናገር የነበረውና አንቺን ብቻ ነበር ትኩረት አድርገው የመጣው ወይስ ደግሞ ከዛ ቤት ውስጥ ተጨማሪ ለእንደዚህ አይነት ስራ ተመልምለው የተወሰዱ ሰዎች ነበሩ? እኔ ብቻ አልነበርኩም፣ ግን ደግሞ ሌሎችን እንዳሳምን ኃላፊነት የተሰጠኝ ለኔ ነበረ። ማለት ያው ከኔ ጋር ባለው ቅርርብ እነሱ ሊቀርባቸው ስለማይችል እነሱ ሊያሳምን አይችልም ነበር። ስለዚህ ለተሻለ ገንዘብ ለተሻለ ህይወት ከዚህ እንውጣ ብዬ የተወሰኑ ሴቶችን አሳምኜ ነበር። ግን ብዙም አልቆዩም። ገባ መጠንቀቅ አልቻሉም፣ በትክክል መስራት አልቻሉም። ግማሾቹ ታስረዋል፣ ግማሾቹ ፈርተው ሸሽተዋል። በቃ እንደዛ ነው። እንግዲህ ውድ ቤተሰቦች አሁንም ቢሆን ከምንም በላይ ለኛ ትልቅ ደስታ እየሰጠን ያለው ይህን ልጅ በቁጥጥር ውስጥ መዋላችን ነው። ምክንያቱም ትልቅ ወንጀለኛ ነው። ቀድመን ያገኘነው እሱን ነውና እነማን ከላይ እንዳሉ እየነገረን አይደለም ይመስለኛል። እነሱም ደግሞ ከላይ ያሉትን ግለሰቦች የሚያውቋቸው አልመሰለኝም። ነገር ግን በቻልነው አቅም ለማጣራት እንሞክራለን። ከዚህ በተሻለ ነገሮችን ለማስተካከል እንሞክራለን። ከምንም በላይ ግን ሕፃን ዳዊት አሁን ላይ በእኛ ቁጥር ውስጥ ይገኛል። ያው እኔ ባልደረቦች እያረጋጉት ነው ያሉት፣ እያለቀሰ ነው ያለው። እሱ ማግኘት ፈልጋለሁ። እሱ ጋር ትወስዱኛል? ሰሚያለሽ፣ አንቺ እስር ቤት ነው የምትገቢው። ከዚህ በኋላ እሱ ጋር የሚባል ነገር የፈለክበት ሰደኝ፣ ግን መጀመሪያ እሱን ማየት ፈልጋለሁ። ገብቷል? መጨነቅ አልችልም። በቃ የሆነ ነገር አድርጋችሁትም ከሆነ ማየት ፈልጋለሁ። ማለት ይሄ ሰው እኮ እየተጠቀመብሽ ነው ያለው። አንቺ ላላስፈላጊ ነገርኩህ እኮ ማንም ሰው ከሰጠኝ ትኩረት በላይ ሰጥቶኛል። ገብቷል አይደለ? በቃ እዛ ጋር እንዴት እንደደረስኩ እኔ ነኝ የማውቀው። ከዛ ሁሉ ጭንቀት ከብቸኝነት ከእያንዳንዱ ነገር ያወጣኝ እሱ ነው። ስለዚህ ምንም ቢያደርግ ልቃወመውም አልችልም። ማየት ፈልጋለሁ። እባክህ እንዳይወርዳኝ። ይኸውልሽ ይህ ግለሰብ አንቺን ተጠቅሞብሻል። እያንዳንዱን አንቺን አጋልጦ የሰጠውም ደግሞ እሱ ነው። እያንዳንዱን ድብቅ እኔ ለእሱ ህይወቴን እሰጣለሁ እያልኩ እኮ ነው። ለምን ደግሞ ትረዳኝ? በቃ ማየት ፈልጋለሁ። ቢያንስ እዚህ ጋር ለሚሰቃዩት ህጻናቶች አታስቢም? ለአንድ ወንጀለኛ አንቺን ጭምር አላስፈላጊ ያዘቅቶ ስለከተተሽ ወንጀለኛ ነው የምታስቢው የምትጨነቂ ማለት ነው? አላውቅም። በቃ ገብቶሃል? የኔ ኃላፊነት አይደለም ስለ ልጆቹ ማሰብ ወይ ሌላ ነገር፣ ግን በቃ ስለሱ አለማሰብ አልችልም። ገብቶሃል? አንዴ ብቻ እንዳየው ፍቀድልኝ። እንግዲህ ካንቺ ጋር ከዚህ በላይ እባክህ አንዴ ብቻ ሰሚኛለሽ። ከዚህ በላይ ካንቺ ጋር የምናወራበት ምንም ምክንያት የለም። ውጪ እባክሽ፣ ተነሽ። እባክህ ተው፣ በእናትህ ተው። አንዴ እባክሽ ዞር በይ። እሺ እንግዲህ ውድ ቤተሰቦቻችን ያው አጠገቤ ዳዊትን ወይም ደግሞ የዝናሽን ልጅ ዳዊት ይዤ ተመልሻለሁ ማለት ነው። ያው በመሀል እነሱ አልብሰውት የነበረው ልብስ ዩኒፎርሙ የት እንዳለ አላውቅም። ከነ ዩኒፎርሙ ነበር ጠፋ ያለችኝ። ዝናሽም አልብሰውት የለበሰው ልብስ የተቀዳደደ ነው። ድንገት የኔ ባልደረቦች አንዳንድ ልብስ ይዘውለት መጥተው እሱን አድርጎ ነው ያለው ማለት ነው። እንግዲህ አሁን ደግሞ እናቱንም ጠርተናታል ወደዚህ ቦታ ላይ እንድትመጣ። ዝናሽ እስክትመጣ ግን ከኔ ጋር አንዳንድ ቆይታዎች እናደርጋለን ማለት ነው። እንዴት ነህ ዳዊት? ደህና ነህ አይደለ? እንግዲህ መጀመሪያ በቪዲዮ አይቼ ነበረ። ከዛ በኋላ ደግሞ ሳገኘን በጣም እያለቀስክ ነበረ ምናምን። እንዴት ነው ይሆን? ከዚህ ቦታ ላይ ረጅም ጊዜ ነበር የቆየውና እንዴት ነው? ምንድን ነበር ሲያረጉ የነበረው? የሆነ ቦታ ይወስዱኛል። ከዛም ከሰው ጋር ሰላም ምናምን ያወራሩኛል። ከዛም ስንት አመት ነው ስም ማን ነው ምናምን ጠይቁኛል። ከዛም ምንም አትደርጉኝም ግን እኛ እኮ ልናግዝን። አሁን እኔ የእናተ ጓደኛ ነኝ። እሺ የዝናሽ እናት አይደለች? የእናተ ጓደኛ ነች። ትመጣለች እናት። እሺ ይዘናት እንመጣለን እዚህ። ከዛ ካንተ ጋር ታወራላችሁ። እሺ ናፍቃለች አይደለ? እሺ ንገረኝ ታዲያ ምንድን ነበር የሚያደርጉ? ያስፈራሩኛል። የሆነች እንዲሁም ቀደም ያገኛታላ እሷን ትመታኛለች፣ ታስፈራራኛለች። ምግብ ስጪኝ ስላት በቀን አንድ ዳቦ ብቻ ነው የምትሰጠኝ። አንድ ዳቦ ብቻ ነው የምትበላው? አዎ። ቀደም እዛ ጋር የነበሩት ልጆች ልብስ ገዙልኝ፣ ከዛን ምግብ ገዙልኝ። ምግብም ሰጡህ አይደለ? ጎበዝ ልጅ። እንደው ስጠፋ ወይ ደግሞ መጀመሪያ ከእናተ ሲለዩ ከትምህርት ቤት ነበር እንደወሰዱ ዝናሽ ስትነግረን የነበረው እና አንተን ብቻ ነው የወሰዱ ወይስ ጓደኞችም ነበሩ? ጓደኞችም ብዙ ልጆች ነው ነበር። እንዴት ነበር የወሰዱ? በመኪና።
በመኪና ይዘው ሄዱ። በትልቅ በነጭ መኪና ዝናሽ ጠርታኝ ይዘህልኝ ና ብለኝ ነው ብለው እንደዛ ነበር ያሉ። አንተ ሌላ ጊዜ ዝናሽ እኮ እንደዚህ እንደማትል አታውቅም ነበረ ታዲያ? ታዲያ ለምን እሺ ብለህላቸው ገባ? እንደዚህ ይገባል እንዴ? አይገባም እኮ አይደል? አጎቷ ነኝ ሲሉ ከዛ በኋላ እያለቀሳችሁ ነበር ወይስ ወዴት ነበር የወሰዷችሁ? እንደዚሁ ነው። በጣም ጠባብ ነው እንትን ነው ስዕል ብቻ ነው ያለበት ስዕል። እሺ ከዛን እንትን ዳቦ ሁሌ ዳቦ ነው የሚቀመጠው ጧጧ ሲከፍቱና ከዛን ስናለቅስ ደግሞ መተው እዚህ ጋር ቁንጥጠውን ይሄዳል። ለምን ታለቅሳላችሁ ብለው? ከዛን እናቴ ጎሰዱኝ ስላቸው የምን እናት ብሎ ፊቴ ውሃ ይደፉብኛል። እንግዲህ አሁን እኛ አለንልህ፣ ምንም ያስፈራህ ነገር የለም። እናትህም ወደዚህ ቦታ ላይ ትመጣለች ማለት ነው። አንተም ረጋ ብለህ ነገሮችን በደንብ እንትን እንላለንና እንደው ምን ናፈቀ? እናትህን ናፍቃለች ነግረኸኛል። ከዛ ውጪ ደግሞ ምን አይነት ነገሮች ናፈቀ? ምን አይነት ነገሮች እናድርግልህ? ጓደኞቼና ትምህርት ቤት። ጓደኞቼና ትምህርት ቤት ናፈቁ? እሺ ከዛስ ሌላ? አባትን ታገኘው ነበር? እናትና አባትን እንደተለያዩ ነግረውኝ ነበርና አባቴ ደግሞ አንዳንዴ እንደሚያገኘህ ነበር የነገረችኝ እናትህ። እንደው ከዛ በተጨማሪ ዳዊት እነዚህ ልጆች ወደዚህ ካመጡ በኋላ የተቀሩት ልጆች የት ሄዱ? እኔ አሁን ስላላየኋቸው ነው አንተ ጋር እና ሌሎች ነጭ ነገር እንዳንተ ነጭ ሆኑት ፈረንጅ ለፈረንጅ ሰጣቸው። እነሱን ከዛም ያወራሉ። ስንት ብር ትወስዷቸዋላችሁ እያስመረጡ በገንዘብ ሊሸጧቸው 10 ሚሊዮን ምናምን ይላሉ። 100,000 ብር 10,000 ብር 1,000 ብር እንደዛ እያሉ እዛ ጋር ያጫርቷቸው ሊሸጧችሁ እንትን ይላሉ፣ ያስማሟቸዋል ማለት ነው። ልጆች ነበሩ ይሄንን ፍራሽ የሚሞሉ 7 ልጆች። ከዛ ካንተ ጋር እዚህ ከሆኑ በኋላ ምንድን ነበር የምታደርጉት አብራችሁ? እሷን ለመደብደብ አልሞከራችሁም ነበረ ተጋግዛችሁ ለማምለጥ? ብዙ ልጆች ነው ያሉት። የሆነ ወንድ የሚያስፈራ ጉረኛ አለ፣ እገላችኋለሁ ይላል እናንተን። ከዛ ፈርታችሁ ዝም ትላላችሁ? ጠባብ ስለሆነ አንድ ላይ ነው የምንደረደረው። ዳቦ ራሱ የተበጣጨቀ አይጥ የበላው ነው የሚመስለው። አይጥ የበላው ዳቦ ነው የሚሰጧችሁ? ሌላ ምንም እንትን ነገር ማለት ውሃ ስትፈልጉ ሌላ ምግብ ሲያምራችሁ ማንንም ያመጣላችሁ የለም? በቃ አንዳንድ ዳቦ ለሁላችሁ፣ ግማሽ ዳቦ ለሁላችን እንዲቆረስ ያደርጉ። አንዳንዴ ደግሞ ሲፈልጉ ዳቦ ሲያጡ መሰለኝ እንዲህ ድጋሚ ለአምስት ፍሉትና ለአምስት ይሰጣሉ አንድ ላይ። ከዛ ለሁለቱ ደግሞ ብዙ ይሰጣሉ። አንዳንዴ ደግሞ ሲፈልጉ ውሃ ጣጥተን አናውቅም። ቀደም ግን ጠጥቻለሁ። ለምን ጠጣኸኛ? ጓደኞች ሰጡህ አይደለ? እና ጁስና ውሃ። አሁን ምንም የሚያስፈራህ ነገር የለም። አንተም ደግሞ ሳትፈራ በደንብ ትነግረኛለህ። እዚህ ቤት ከሷና ይሄ ያስፈራል ጉረኛ ነው ይገለናል ብለህ ካልከው ውጪ ሌላስ የሚመጣ ሰው የለም? ሌላ የለም። እነሱ ብቻ ናቸው? አንድ ወንድ አንድ ሴት ነው። ምንም እንዳትፈራ አሁን እሺ። እናትህን ወደዚህ ትመጣለች ዝናሽ እዚህ ከመጣሽ በኋላ ደግሞ በደንብ ተጋግዛችሁ ወደ ቤት ይዘው ይሄዳሉ እሺ። ከዛ በኋላ ትክክለኛ ትምህርትን ጓደኞችን ትምህርት ቤት ትገባለህ። እኔም ደግሞ የጠፉትን ጓደኞች ፈልጌ አመጣልሃለሁ እሺ። ምንም እንደማናስፈራ የኔ ባልደረቦች ጓደኞቼ ነግረውሃል አይደለ? ሌላስ ምን አሉ ከጀርባ? ሌላ ምን አሉ? ጋዜጠኛ መርማሪ ነው። እና የፖሊስም ዝምድና አለው አሉ። ስለዚህ በደንብ አንተን ወደ ቤተ ከወሰድን በኋላ ደግሞ ሌሎች ጓደኞችን የት እንዳያቸው የት ቦታ ላይ ነው መጀመሪያ እዚህ ቤት ከማምጣታቸው በፊት የት ቦታ ነበር የወሰዱት ታውቀዋለህ? አዎ ትምህርት ቤት ነው። ከትምህርት ቤትማ ነው የወሰዱ። ከዛ ግን ያስቀመጡ ቦታዎች አሉና እዚህ ቤት ነው ቀጥታ ይዘው የመጡት ወይስ ሌላ ቦታ ይዘው ሄደዋል? ሌላ ቦታ ብዙ ቦታ ነው። ጫካ አለ እዛ። ከዛን ያቺ ሴት ቀደማለች። እሷ ሁሌ ሁለት ልጅ ትይዝና በዚህ እናቴን አምጪልኝ ሲላት እንግዲህ ዶክተር ታደርጋቸውና እዚህ ጋር ቁንጥጥ ታደርጋቸዋለች። ከዛን ያለቅሳል። ከዛን የግራድ ይወድቃሉ።
እንግዲህ ውድ ቤተሰቦች ምን አይነት ወንጀሎችን እየሰሩ እንደሆነ ነው በደንብ እያየን ያለ ነው። ምክንያቱም እዚህ ጋር አጠገብ የምታዩት እንግዲህ በጣም ልጅ እንግዲህ በግምት የ8 የ9 ዓመት ልጅ ነው። ዝናሽም ስትነግረኝ ደግሞ የ9 ዓመት ልጅ ነው የ10 ዓመት ልጅ ብላ ነው የነገረችኝ። እና በዚህ እድሜ ክልል ላይ ያለ ልጅ ነው እንግዲህ ከወሰዱ በኋላ ወይ ለባለ ሀብት ሴቶቹን በተለየ ሁኔታ ለወሲብ ንግድ ከልጅነታቸው ጀምሮ በጣም ምን ያህል ሰቅጣጭ እንደሆነ ይህንን ስራ እየሰራች ያለችው እንግዲህ አንድ ሴት ነች። በልጅነት ህይወት ውስጥ ያለፈች ነገ ትልቅ ተስፋ ይጠብቀኛል ብላ ሌላ የሴትን ህይወት የምታጨለም የህፃናቶችን ህይወት የምታጨለም ሴት ነች። እና አላውቅም እነዚህ ልጆች ወላጅ ከሆኑ በኋላ የሰሩት ስራ ምን ያህል ሊያንገሸግሻቸው እንደሚችል ምን ያህል ሊጸየፉት እንደሚችሉ ምናልባት አሁን ላይ ገንዘብ አታሏት ሊሆን ይችላል። ነገር ግን በየትኛውም አይነት ሁኔታ ህፃናቶችን የሚያስጨክን ነገር ቀላል አይደለም። እና እንግዲህ በጣም ያሳዝናል። ምክንያቱም አንድን ህፃን ለአንድ ወር ያህል ከእናቱ አስወጥቶ ከእናቱ ጋር ለያይቶ በእንደዚህ አይነት መልኩ ማቆየት እናቱ ምን ያህል እየተንገበገበች እንደሆነ እሱ ምን ያህል ርቦት እንደሆነ እንግዲህ እናቱ ቤት የሞቀ ቤት የለመደ ልጅ በቀን አንድ ዳቦ ደረቅ ዳቦ እየተሰጠው መብላት ማለት ቀላል አይደለም። ከጓደኞቹ መለየት ማለት ራበኝ ሲል መገረፍ ማለት ቀላል አይደለም። እና ምን ያህል ነገሮች እንደሚያሙ እንደሚከብዱ ነው እያየን ያለ ነው። እንደው ዳዊት አሁን ከዚህ በተጨማሪ ሌላ የፈለግከው ነገር ምን አለ? ምን አይነት ነገሮችን እናድርግልህ? ምንም አልፈለግም። እናቴን ብቻ አምጥልኝ። እናትን እናመጣታለን። እሺ ማዝማሪ ጋዜጠኛ ሄዳለን። አዎ አይዞህ እሺ እባክህን አይዞህ እባክህን እስቲ እባካችሁ ለዝናሽ ቶሎ በሉልኝ ቶሎ ትምጣ እባካችሁ ይዛችኋት ነው እናንተ ቶሎ ትምጣ በእናታችሁ አይዞህ በቃ እሺ ዳዊትዬ እየመጣች ነው እሺ አሁን እናትህ ትመጣለች ከዛ በኋላ በደንብ እናወራለን እሺ ከዛ ደግሞ ከእናትህ ጋር በደንብ ታወራለህ በደንብ ትጫወታለህ አብራ ትሆናለች ስለተፈጠረው ነገር በደንብ አብራ ብዙ ነገሮች ታደርጋለች እሺ አይዞህ እሺ በለኝ እስቲ ዝናሽ ካሜራማን አስተዋወቀ ዝናሽ ትምጣ እስቲ አትፋለኝ እባክህ አይዞህ ዳዊት ካሜራማን ልጄ ምንድን ነው ያደረጉ? እስኪ ና ምን ያደረጉ? ደህና ነህ? እስኪ ቁም እስኪ ቁም። አይኔ ልጄ ዳዊትዬ አባ እባክሽን ዝናሽ ተረጋጊ መጀመሪያ እባክሽን። ደህና ነህ አይደል? አባዬ መጡክ መጡክ ልጄ ምንድን ነው ያደረጉ? አባዬ ተመስገን ፈጣሪ ተመስገን። ኧረ ችግር የለም አይዞሽ ዳዊትዬ እስኪ የእኛ አባዬ አልናፈኩህም? ናፍቆኛል። ጎዱክ እንዴ ዳዊትዬ? ምኑ ጋር የመጡክ? አሰሩክ? ምንድን ነው ያደረጉክ አባቴ? ምንድን ነው ያደረጉክ? እንደዚህ ግርጠት ብለህብኝ ልጄ። አፈር ልብላ ዳዊትዬ ልጄ። አሁን አለሁልህ እሺ? የትም አትሄድብኝም እሺ ልጄ? አጠገብህ ነኝ እሺ? ዝናሽ ያንቺን ቁጭ በይና እስኪ ተረጋጋ መጀመሪያ ዳዊት የሚረጋጋ ትንሽ ያው ተደናግጧል። ያው እነሱ ጋርም ትንሽ ሲፈታ ሲል ነበር ነው። እስኪ ረጋ በይና ደህና ነህ አይደል? እስኪ ካሜራውን አጥፋውና ተመልሰን እንመጣለን። እንግዲህ ውድ ቤተሰቦቻችን ያው በተወሰነ መልኩ ተረጋግተን ለመመለስ ሙከራ አድርገን ነበር። ያው መጀመሪያ ላይም ስትገባ ደንግጣ ራሷን እንደመሳት ነገር ብላ ነበረ። ከዛ በኋላ ያለውን ነገር ነው ለማሳየት ሙከራ አድርገን የነበረውና አሁን ላይ እንግዲህ እናትና ልጅ ተገናኝተዋል። ያው ያሉበትን የደስታ ህይወት እንደናንተ ለማሳየት ስለፈለግን ነው። ቀጥታ ደግሞ ምርመራ አድርገን የምናልፈው ወደ ተባሉ ሰዎች ነው ወይም ደግሞ ከማጋር ነው እየሰሩ ያሉት ተጨማሪ ዳዊት ጓደኞች አሉ ጠፍተው ይቀሩና እነሱንም ለማግኘት ነው የምንሞክረው ማለት ነው። የት ነው ያሉት በምን አይነት መልኩ ነው የሚገኙት የሚለውን ለማየት እንሞክራለን። እንግዲህ ዝናሽ እግዚአብሔር ይመስገን ልጅሽን መጀመሪያ በጣም በመጀመሪያ እግዚአብሔር ይመስገን። ቀጥሎ እናንተ በጣም ነው የማመሰግነው። እኔ ህልም እየሆነብኝ ነው እውነት እየመሰለኝ አይደለም።
እኔ ልጄን እንደዚህ በጤና አግኝቼ አቅፌ ይዘዋለሁ ብዬ አንድ ቀን አስቤው አላውቅም ነበር። እድሜ ለእናንተ። በጣም ነው የማመሰግነው። ምንም ቃላት የለኝም። እኔ ምንም የስንት ቀን እንባዬን ያበሳችሁልኝ ዛሬ እና ቀላል አይደለም። እኔ እንጃ እኔ ውስጤ ስሜቴ እንዴት አድርጌ እንደምገልጸው ራሱ አላውቅም። እውነት እየመሰለኝ አይደለም፣ ግን አሁንም ፍርሃት አለብኝ። በቃ የሆነ ነገር መጥቶ የሚወስዱብኝ ነው የሚመስለኝ እና አላውቅም። እንጃ እንግዲህ አሁን አብረውት ለጠፉት ጓደኞቹም እንግዲህ እግዚአብሔር ያውቃል። እናንተ ጥንካሬያችሁ እንግዲህ አሁንም ይቀጥል ነው የምለው። እኔ ልጄን ይኸው አግኝታችሁልኝ እንዳስደሰታችሁ የሌሎቹንም ወላጅ እንደዚሁ ደስታን እንደምትፈጥሩላቸው ተስፋ አረጋለሁ። ምንም ጥርጥር የለውም እና በጣም ነው በቃ እግዚአብሔር ይስጥልኝ። በጣም ይኸው ከነሙሉ ጤንነቱ እኔ እንደዚህ አገኘዋለሁ ብዬ አላሰብኩም፣ በእውነት አላሰብኩም እና በጣም ነው ደስ ያለኝ። በጣም ምንም ቃላት የለኝም። ልጅን ያክል ጠፍቶ መሰቃየት በጣም ከባድ ነው። የወለደ ያውቀዋል። ከባድ ነው። ለአንድ ቀንም ካጠገብ ግማሽ ደቂቃ እንኳን ሲርቅብ ምን ያህል ነው ውስጥ የሚጨነቀው አይደለም፣ ለወራት ይቅርና ማለት ነው። እና ለእኔ ተአምር ድንቅም ነው የሆነብኝ። በቃ የእናንተ እንደዚህ ተረባርቦ ልጄን እንደዚህ እጄ ላይ በማስረከባችሁ እንጃ እኔ ቃላት የለኝም። እኮ ፖሊስ ጣቢያ ሄጃለሁኝ። ፎቶን ይዤ ነው የምዞረው። ምንም ይሄ ነው እንዲህ ነው እንደዚህ አይነት ልጅ ተገኘ ያለኝ አንድ ፍንጭ እንኳን አልሰማው እና እግዚአብሔር ነው ወደ እናንተም ደግሞ ይመራኝ እና ይሄው እንደዚህ በቅቻለሁ። ያው ዝናሽዬ ብዙ ነገሮች ተፈጥረዋልና ለዛ ነገር እኛም እናመሰግናለን ስለተባበርሽ። ዳይትዬ ምን ትለናለህ? ከእናትህ ጋር ተገናኘ፣ ከዚህ በኋላ መፍራት የለብህም ብያለሁ። ደስ አለህ አይደል እናትን ስላገኘ? ምትለን ነገር ካለ እሺ ንገረን እስቲ። በጣም አመሰግናለሁ እናትህ ጋር ስላገናኛችሁ። እኛም ደግሞ ጎበዝ ልጅ ሆነ ጠንከረ ስለጠበቀን በጣም እናመሰግናለን። ያው ዝናሽዬም እንግዲህ ከዚህ በኋላ በደንብ እናወራለን። በተለይ ሁኔታ ደግሞ ተካራን አይደለ ስለአባቱ ነው ስፍራን ያለው ልጅ በጣም አመስግናቸው። እነሱን በእነሱ ምክንያት ነው ሁሉም ነገር የተፈጸመው። እሺ በቃ ስለ አባቱ ማውነስ ፊት ማውራቱ ተገቢ ስላልሆነ ነው። ብዙ የምንወያያቸው ነገሮች ይኖራሉ። ከዚህ በኋላም ብዙ ነገሮችን አብረን እናወራለን። ስለ ጓደኞቹም ስለጠፉት ስለ ብዙ ነገሮች አብረን እናወራለን እና እንግዲህ ውድ ቤተሰቦቻችን ያው ቢያንስ አንድ መስመር ሄደናል። የጠፉ እናትና ልጆችን አገናኝተናል። ከዛ ደግሞ እነዚህ ህጻናቶች በተለያየ አይነት ሁኔታ ለተለያየ አይነት ሁኔታ እየተሰማሩ ስለሆነ ያን ነገር ለማስተካከል እንሞክራለን ማለት ነው። በቻልነው አቅም ግን ነገሮችን ከዚህ በተሻለ ሁኔታ አፍጥነን ለማስተካከል እንሞክራለን። እናንተ ከጎናችን ስላላችሁ በጸሎት እየጠበቃችሁ ስለሆነ ነው ይሄን ነገር እያለፈን ያለ ነውና አሁንም ጸሎታችሁ አይለየን እንላለን። ይህ የታፈነ እንባ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጠይቃለን። ቸር ቆዩ።